ቲክቶክም ልክ እንደ ዩቲዩብ በለቀቅነው ቪዲዮ በታየለን እይታ ልክ መክፈል ጀምሯል ማለት ነው። which means ዩቲዩብ ላይ ቻናላችንን ሞኔታይዝድ ካደረግን በኋላ የሆነ ቪዲዮ አፕሎድ ብናደርግ በታየው እይታ ልክ ገንዘብ ቆጥሮ ዶላር እንደምናገኘው ሁሉ የቲክቶክ አካውንታችንም ልክ እንደዛ ሞኔታይዝድ አድርገን ቪዲዮ አፕሎድ በምናደርግበት ጊዜ በታየው እይታ ልክ የሚከፍል ነው ማለት ነው። ሌሎችም በጣም ብዙ ፊቸሮች አሉ። ወደ 9 መንገድ ገንዘብ የምናገኝበት መንገድ አለ። እኔ ግን በይሄኛውን እነግራችኋለሁ ማለት ነው። ነገር ግን አንድ ችግር አለ። ያ ችግር ምንድነው? ዩቲዩባችን ቲክቶካችንን ሞኔታይዝድ የምናደርገው በእነዚህ 7 ሀገራት በተከፈቱ አካውንቶች ነው። አሜሪካ፣ ዩናይትድ ኪንግደም፣ ፈረንስ፣ ጀርመን፣ ጣሊያን፣ ብራዚል እና ጃፓን ሀገር የተከፈቱ አካውንቶች ነው ሞኔታይዝድ ተደርጎ በታየው እይታ ልክ የምናገኘው። ነገር ግን እኛ ምንም አይነት ቪፒኤን ሳንጠቀምና የትም ሳንሄድ እነዚህ ሀገራት ላይ መሆን ሳይጠበቅብን እንዴት አድርገን የነዚህን ሀገራት አካውንት በስልካችን እንደምንከፍት አንድ በአንድ የማሳያችሁ ይሆናል ማለት ነው። አዲስ አካውንት ስለምንከፍት በኢሜይላችን ነው ሬጂስተር የምናደርገው። አዲስ ኢሜይል ክሬት እናደርጋለን። ለዚህ ቻናል አዲስ የሆናችሁ ካላችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮን ደግሞ ላይክ እያደረጋችሁ እንድትጀምሩ ለሌሎችም ሼር አድርጉ። በመጀመሪያም ኢሜል ክሬት እናደርጋለን። ወደ ኢሜል አካውንታችን ገብተን እዚህ ጋር አይከን ምልክቷን አንድ ጊዜ ክሊክ እናደርጋትና ከዛ በኋላ ወደ ታች ስክሮል ስናደርግ እንደዚህ አይነት ኦፕሽን ይመጣል። አድ አናዘር አካውንት የሚል አለ። አድ አናዘር አካውንት የምትሏን አንድ ጊዜ ክሊክ እናደርጋለን። ምክንያቱም አዲስ ኢሜል ክሬት ስለምናደርግ ማለት ነው። ጎግል ላይ በምንገባበት ጊዜ እንደዚህ ክሬት አካውንት የምትል ይመጣልናል። ክሬት አካውንት የምትሏን አንድ ጊዜ ክሊክ በምናደርግበት ጊዜ ፎር ማይ ፐርሰናል ዩዝ የሚለውን እንመርጣለን ማለት ነው። ከዛ በኋላ ኢሜሉን ክሬት የምናደርግበት ስማችንን እዚህ ጋር እንጽፋለን የፈለግነው ማለት ነው። እኔ በስሜ መክፈት ስለምፈልግ ቀዳማዊ ብያለሁ። ከዛ በኋላ ላስት ኔም ኦፕሽናል ነው ዮሐንስ ብዬ ጽፌያለሁ። እንግዲህ ስሜ ቀዳማዊ ዮሐንስ ነው፣ የንጉስ ስም ነው። ከዛ በኋላ መንዝ ዴይ እና ይር እንሞላለን። የተወለድንበትን ወር ቀንና ዓመተ ምህረት እንሞላለን። እኔ ኦክቶበር 21 1997 እንደ ፈረንጆች ነው የተወለድኩት። ጾታ ሜል አደርጓለሁ ማለት ነው። ከዛ በኋላ ኔክስት ብለን ስንሄድ ከዛ በኋላ ኢሜል አድሬስ ጀነሬት ያደርግልናል። እዚህ ጋር እንደምታዩት ራሱ ይፈጥርልኛል። ለምሳሌ እዚህ ጋር 2 ፈጥሮልኛል። ሶስተኛ ደግሞ ክሬት ዩር ኦውን ጎግል አድሬስ የራስህን ደግሞ መፍጠር ትችላለህ ብሎኛል ማለት ነው። እኔ የራሴን ክሬት ማድረግ ስንፈልግ አንድ ጊዜ ክሊክ ሳደርገው እንደዚህ አይነት ነገር ይመጣልኛል። የራሴን ኢሜል እዚህ ጋር ጽፌ አስገባለሁ። ከዛ በኋላ ጽፌ ካስገባው በኋላ ፓስወርድ አስገባ ይለኛል። የማትረሱትን ፓስወርድ ካስገባችሁ በኋላ ልክ እንደዚህ ይመጣል። ኔክስት ትላላችሁ። ከዛ ከስር ትመጡና አግሪ ትላላችሁ። ከዛ ይኸው ባጭሩ አዲስ ኢሜል ምን አደረጋችሁ ማለት ነው፣ ክሬት አደረጋችሁ ማለት ነው። በዚህ ኢሜል ይዘን ነው እንትን የምንለው። ከዛ ወደ ቲክቶክ አካውንታችን ከገባን በኋላ ቲክቶክ አካውንት ክሬት የምናደርገው በስልክ ቁጥራችን፣ በፌስቡክ አካውንታችን እና በጉግል በኢሜላችን ነው። እኛ በኢሜላችን ነው የምንከፍተው ማለት ነው። ለዛ በኮንቲኒው ዊዝ ጉግል የምትለዋን ነው አንድ ጊዜ የምንጫነው። ምክንያቱም አዲስ ኢሜል ክሬት ስላደረግን በኢሜል እንትን ስለምንል ማለት ነው። ከዛ እዚህ ጋር ዋናው ነጥብ ያለው እነዛን ቅድም የነገርኳቸው ሀገራት እዚህ ጋር ኢትዮጵያ ይላል አይደለ? እቺኛዋን በነዛ 7 ሀገራት መቀየር መቻል አለብን። አንድ ጊዜ ክሊክ በምናደርግበት ጊዜ ከዛ በኋላ ምርጫ ይሰጠናል ማለት ነው። ከዛ ሰርች ቦታ ይሰጠናል። እኔ ደግሞ በዩናይትድ ኪንግደም እመርጣለሁ። ምክንያቱም የዩቲዩብ በእይታ ከሚከፍልባቸው ቲክቶክ በእይታ ከሚከፍልባቸው ሀገራት መካከል አንደኛው ዩናይትድ ኪንግደም ነው። ቅድም እንደዘርዝርኩላችሁ ዩናይትድ ኪንግደምን እኔ ዩናይትድ ኪንግደም ከፈለኩ ዩኤስ ምናምን ብዬ መርጣለሁ። ከዛ በኋላ እዚህ ጋር እንደምታዩት ቅድም ኢትዮጵያ የሚል አይደል ያለው፣ እዚህ ጋር ደግሞ ዩናይትድ ኪንግደም ይላል። እናንተ ጋር ኢትዮጵያ ባይልም ኢቲ ብሎ ሊመጣ ይችላል። ኢቲ በአብሪቬሽን ማለት ነው። ዩናይትድ ኪንግደም ተቀይሮልኛል። ለዛ ኮንቲኒው ዊዝ ጉግል እለዋለሁ ማለት ነው። በጉግል ስለምገባ ማለት ነው። አንድ ጊዜ ነቅቼ የቅድሟን ኢሜል አስገባለሁ። ከዛ በኋላ ኢሜል ካስገባው በኋላ እዚህ ጋር በርዝዴይ አስገባ ይለኛል። እናንተ ትክክለኛውን ቅድም ኢሜሉ ላይ ያረኩትን በርዝዴይን አስገባለሁ። ኦክቶበር 21 1997 ማለት ነው። ካደረኩ በኋላ ከዛ ኔክስት ስለው ከዛ ስም ጻፍ ይለኛል ማለት ነው። ወይ የቅድሙን ያመጣልኛል። ኦፕሽን የራሴ መጠቀም ይችላል። እኔ ብዙ ጊዜ ዳጊ ተስፋ ነው የሚሉኝ። እኔ ዳጊ ተስፋ ብዬ የክሬት አደርጋለሁ። እዚህ ጋር እንደምታዩት ዳጊ ተስፋ ብሎ አዲስ
ዩቲዩብ የቲክቶክ አካውንት ክሬት አድርጌያለሁ ማለት ነው። ይሄ ሞኔታይዜሽን መሆን የሚችል በዩናይትድ ኪንግደም የተከፈተ አካውንት ነው ማለት ነው። እዚህ ጋር ኤዲት ማድረግ እችላለሁ። ባዮን እዚህ ጋር ማስገባት እችላለሁ። ማይ ሄቢትስ አቢቴዎችን ምናምን ነገር መወዳቸው መጠላቸውን ምናምን ነገሮች ማስገባት እችላለሁ። ሶ እዚህ ኤዲት እናድርገው። ኤዲት ላይ ገብተን ከዛ ዩዘር ኔሜን እዚህ ጋር እንደምታዩት ዩዘር ኔም አለኝ፣ ኔም አለኝ፣ ባዮ ምናምን ነገር እያንዳንዱ ነገር እዚህ ጋር ፕሮፋይሎችን እዚህ ጋር ነው ማስተካክለው ማለት ነው። እስኪ አንድ ባንድ እናስተካክላቸው። ለምሳሌ ዩዘር ኔም ነው ለምሳሌ ዳጊ ፖይንት ተስፋ 31 ይላል። ከፈለግን በዚሁ መቀጠል እንችላለን። ከፈለግን ኤዲት ማድረግ እንችላለን። እኔ ኤዲት ማድረግ ፈልጋለሁ፣ ምክንያቱም ሌላ የራሴን ማስገባት ስለምፈልግ ዳጊ ተስፋ ብዬ እዚህ ጋር 1 2 3 ብዬ ልጻፍ። ከዛ እዚህ ጋር እንደምታዩት የአረንጓዴ የራይት ምልክት ሰጥቶኛል ማለት ነው። እዚህ ጋር ሴቭ እለዋለሁ። ሴቭ ካልኩ በኋላ ሴት ዩዘር ኔም እለዋለሁ። እዚህ ጋር እንደምታዩት ተጽፏል ማለት ነው። ሌላው ደግሞ ምን ማስተካከል እችላለሁ? ባዮ ማስተካከል እችላለሁ። ባዮ ማስገባት እንችላለን። እዚህ ጋር እኔ ለምሳሌ ባዮ አንድ የምወደው ምኖርበት አንድ የራስ የሆነ እንትላለኝ ሎጂክ አለኝ። ምንድነው? እኖራለሁ ብለ ተስፋ አድርግ፣ እሞታለሁ ብለ መልካም ስራ የሚል የራስ የሆነ እንትላለኝ መፈክር አለኝ ማለት ነው። እስቲ ባዮ ላይ እሱን ላድርግ ማለት ነው። እኖራለሁ ብለ መልካም ነው፣ መልካም ስራ ሳይሆን እኖራለሁ ብለ ተስፋ አድርግ ነው። እኖራለሁ ብለ ተስፋ አድርግ፣ እሞታለሁ ብለ ደግሞ መልካም ሰው። ሁላችንም እንኖራለን ነገ እንኖራለን ብለን ተስፋ እናድርግ። ተስፋ መቁረጥ በህይወታችን እንሞታለን ብለን ደግሞ ማሰብ አለብን እና መልካም መስራት መቻል አለብን። ምክንያቱም ሞት እያለ ክፋት ለምን ያስፈልጋል በሚለው ማለት ነው። እዚህ ጋር ባዮ ማስገባሻው ባዮ ከ160 ቃላት ያልበለጠ መሆን አለበት። መልካም ስራ ብዬ ኦሬዲ እኔ ወደ 37 ቃላት ተጠቅሜያለሁ። እዚህ ጋር ባዮን አይታችኋል ተቀይሯል ማለት ነው። ሊንክ ደግሞ ማስገባት ይችላል። ለምሳሌ ዩቲዩብ፣ ኢንስታግራም፣ ፌስቡክ ካላችሁ ማስገባት ይችላልችሁ። እኔ ዩቲዩብ ስላለኝ ዩቲዩብ ሊንኬን እዚህ ጋር ኮኔክት አድርጋለሁ። ኢንስታግራም ከፈለኩ እንደዛ። ከዛ ቼንጅ ፎቶ የምትለው ላይ ፕሮፋይል ማስገባት እንችላለን። አፕሎድ ፎቶ የሚለውን ከጋላሪ መርጣለሁ ማለት ነው። የምፈልገውን ለዚህ ሎጎ ካለኝ ሎጎ አረጋለሁ፣ ፎቶ ካለኝ ፎቶ አረጋለሁ። እኔ ደግሞ አንድ ፎቶ አለ፣ እሷን ፎቶ መጠቀም ፈልጋለሁ። አንድ ጊዜ ክሊክ አረጋለሁ። ክሊክ ሰዎችን ፎቶ መርጥና ከዛ በኋላ ከስር ሴትአፕ ካረኩ በኋላ ከስር መጥቼ ሴቭ ኤንድ ፖስት የምትለዋን አንድ ጊዜ ክሊክ አደርጋታለሁ ማለት ነው። ከዛ በኋላ ፕሮፋይልም ፎቶ ቀይሩ ያለው ማለት ነው። እዚህ ጋር እንደምታዩ ፕሮፋይል ፎቶም ተቀይሯል ማለት ነው። እዚህ ጋር ስታዩ ቀደም እንደነበረው አይደለም፣ አሁን ተቀይሯል አይደለ? ሊንክ አለ፣ ባዮ አለ፣ ፕሮፋይል አለ ምናምን ነገር ማለት ነው። በዚህ መንገድ አድርገን ማስተካከል እንችላለን። ከዛ በኋላ በተደጋጋሚ ቪዲዮ እየለቀቅን መስራት መቻል አለብን ማለት ነው። አዲስ አካውንት በዚህ መንገድ መጠቀም እንችላለን። አመሰግናለሁ። ባይ ባይ።